ሰላም ሰላም ውድ የዩቲዩብ ተከታታዮቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ ማሳያችሁ ምርጥ ፀጉራችንን የሚያፋፋልንና ፀጉራችንን ቶሎ የሚያሳድግልን ውህድ ነው። እዚህ ጋር ንጹህ ዕቃ አዘጋጅቻለሁ። እዚህ ጋር ዘይት አለኝ። እናንተ የምትፈልጉትን አይነት ዘይት መጠቀም ትችላላችሁ። ከዛ እዚህ ውስጥ እንደዚህ ንጹህና ደረቅ በደንብ አጥቤው የስጋ መጥበሻ ቅጠል እንደዚህ እጨምራለሁ። ከዛ እዚህ ጋር ደግሞ ሽንኩርት አለኝ። ሽንኩርቴን እንደዚህ እጨምራለሁ። ቀይ ሽንኩርት ማለት ነው። እንደዚህ ቀይ ሽንኩርቱን እጨምረዋለሁ። ከዛ እዚህ ጋር ደግሞ እንደዚህ ነጭ ሽንኩርት አለኝ። ነጭ ሽንኩርቱንም እንደዚህ እጨምራለሁ። እዚህ ጋር ደግሞ ዝንጅብል ልጬ በደንብ አጥቤ ንጹህ አድርቄያለሁ። እሱንም እንደዚህ እጨምራለሁ። እዚህ ውስጥ እንደዚህ እጨምራለሁ። ይሄ ደግሞ እሬት ነው። እኔ ግቢ ውስጥ ስላለኝ ነው። እናንተ ካላችሁ መጠቀም ትችላላችሁ፣ ከሌላችሁም ችግር የለውም። ከዛ ይሄንንም እሬት እዚህ ውስጥ እንጨምራለን ማለት ነው። እንደዚህ እንጨምራለን። ከዛ እዚህ ጋር እኔ ሌላ ደግሞ ተጨማሪ የምጨምረው አብሽ ጨምራለሁ። ሲቀጥል ደግሞ የሻይ ቅመም ቢስማር ጨምርበታለሁ። አሁን እዚህ ጋር ስላላዘጋጀሁት ነው። ከዛ ዘይቱን እንደዚህ ከላይ እጨምርበታለሁ ማለት ነው። ዘይቱን እንደዚህ ጨምረን ከዛ ለ3 ቀን እናስቀምጠዋለን። ክድ እናድርግ ማለት ነው። አብሽ ነበር እዚህ ጋር አብሽ አለኝ። ትንሽ ነው ያለኝ፣ እሱን ጨምራለሁ እና እንትን ይቀረኛል፣ የሻይ ቅመም ይቀረኛል። እሱን እጨምርበታለሁ። በዚህ መልኩ እናንተ የምትፈልጉት የወይራ ዘይትም ይሁን የማንኛውም አይነት ዘይት ለፀጉራችሁ ተስማሚ የሆነውን ዘይት እዚህ ላይ እንደዚህ ትጨምራላችሁ። ከዛ ክድ እናድርገነው ለ3 ቀን እናስቀምጠዋለን ማለት ነው። እንደዚህ ከድነን ለ3 ቀን እናስቀምጠዋለን። ከዛ ከ3 ቀን በኋላ ውሃ እናፈላና ውሃ አፍልተን ብረት ድስት ውስጥ እንጨምርና ከዛ እሳቱን ቀንሰን ለብ ያለ ውሃ ውስጥ እንደዚህ እናስቀምጣለን። ውሃው በጣም ሳይፈላ ሳይግል ማለት ነው። እና ሞክሩት። ለፀጉራችሁ በጣም አሪፍ ነው። በጣም የሳሳ ፀጉር ያፋፋል። ለፀጉር እድገትም በጣም አሪፍ ነው። እየሰራችሁ ሞክሩት እና በጣም ትወዱታላችሁ።